ቅዱስ አንተ እግዚአብሔር አቡሁ ለእግዚእነ መድኃኒነ ኢየሱስ ክርስቶስ ዝውእቱ ባሕቲቱ በአማን ወልድከ ውእቱ ዘበጽድቅ አቡሁ አንተ መሐረነ ወተሳሃለነ እግዚኦ ንሕነ ሀቤከ ተማህፀነ እግዚኦ መሐረነ ክርስቶስ ሶስት ጊዜ ማለት ነው። በማርያም መሐረነ ክርስቶስ ሶስት ጊዜ ጻሊለነ ማርያም ምሕረተ ወልድኪ ያውፀነ ማርያም ጻሊለነ ማርያም ለለ ሰዓቱ ተግባረ ደዊሁ ለወልድኪ ኢንጥፋ በከንቱ ኩሎ መዓልተ ወኩሎ ሌሊተ ብዙኃ ኃጢአተ ዘገበርነ በእንተ ማርያም እምከ መሐሪ መሐረነ እግዚኦ ይቀባ ለማኅበርነ ፈለገ ሰላም እግዚኦ ይቀባ ለመካንነ ደብረ ሰላም እግዚኦ ይቀባ ለሀገሪትነ ኢትዮጵያ እግዚኦ አይርፍ ነፍሳተ አግብርቲከ ወአእማቲከ ኩሎሙ ክርስቶሳውያን ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ወምዝ ከዚህ በኋላ እንደ አካባቢው እንደ ቦታው እንደ ሁኔታው በዜማ ወይም በቁጥር ማለት በንባብ ጸሎተ ሃይማኖት አቡነ ዘበሰማያትና በሰላመ ቅዱስ ገብርኤል መልአክ ይባላል። በእርግጥ ጸሎተ ሃይማኖትና አቡነ ዘበሰማያት ብቻ ነው ዜማ ያለው። እኔ በሰላመ ቅዱስ ገብርኤል መልአክ የሚለውን ጸሎት ዜማ አላቅም፣ ሰምቼም አላቅም። በቁጥር ከተባለ ሁሉም በቁጥር ይባላል። በዜማ ከተባለ ግን ሙሉውን ጸሎተ ሃይማኖት ይባላል። ከዚያ አቡነ ዘበሰማያት ይባላል። ከዚያ
በቁጥር በሰላም ቅዱስ ገብርኤል መልአክ ተብሎ ይዘጋል። በጸሎት በኑዛዜ ይዘጋል። የአብይ ጾም ምህላ በዚህ ይጠናቀቃል። እንግዲህ እኛም እንደ እግዚአብሔር ፈቃድ በ8 ወይም በ7 ክፍል መሰለኝ እየቆራረጠንም ቢሆን እየቆራረጥኩኝ አሁን በዚህ ክፍል ላይ ጨርሰናል። በሰላም